ሰላም፣ ዛሬ እጅግ በጣም አስፈላጊ በሆነ ጉዳይ ላይ እንነጋገራለን። ብዙዎቻችሁ ለምንድነው በስራዬ ውጤታማ መሆን ያቃተኝ ወይም የተፈጠርኩት ለምን አይነት ስራ ነው ብላችሁ ትጠይቃላችሁ። ስኬት ዝም ብሎ የሚመጣ ሳይሆን ተፈጥሯዊ ተሰጥኦአችንን ከምንሰራው ስራ ጋር ስናዛምደው የሚገኝ ውጤት ነው። ዛሬ በእያንዳንዱ ኮከብ ውስጥ የተደበቀውን ሙያዊ ብቃትና ስኬታማ የሚያደርጋችሁን የሥራ መስክ በዝርዝር እንመለከታለን። ይህ ቪዲዮ ሕይወታችሁን ሊቀይር ስለሚችል እስከ መጨረሻው በትኩረት ተከታተሉኝ። አንደኛ፣ የእሳት ኮከቦች ኤሪስ። እነዚህ ሰዎች ጀማሪዎች ናቸው። አዲስ ሐሳብ በማፍለቅና ስራን በማስጀመር ወደር የላቸውም። የሚስማማቸው ስራ ወታደራዊ መሪነት፣ የግል ንግድ ወይም ስታርታፕ፣ ስፖርትና ድንገተኛ አደጋ መከላከል። ለምን? አደጋ መጋፈጥ ስለሚወዱና ፍርሃት ስለሌለባቸው። ሊዮ፣ ትኩረት የሚወዱና ግርማ ሞገስ ያላቸው። የሚስማማቸው ስራ ትወና፣ የህዝብ ግንኙነት፣ የፋሽን ዲዛይንና ከፍተኛ አመራር። ለምን? ሰውን የማሳመንና የመምራት ተፈጥሯዊ ችሎታ ስላላቸው። ሳጂታሪየስ፣ ነፃነትና ዕውቀት ፈላጊዎች ናቸው። የሚስማማቸው ስራ የዩኒቨርሲቲ መምህር፣ የጉዞ መሪ ወይም ቱር ጋይድ፣ ፈላስፋና ዲፕሎማሲ። ለምን? ዓለምን ማሰስና አዳዲስ ዕውቀቶችን ማካፈል ስለሚወዱ። ሁለተኛ፣ የመሬት ኮከቦች ታውረስ። ታጋሽና ለምቾት ትኩረት የሚሰጡ ናቸው። የሚስማማቸው ስራ ባንክና ፋይናንስ፣ የቤት ውስጥ ዲዛይን፣ ግብርና፣ የምግብ ዝግጅት ወይም ሼፍ። ለምን? ነገሮችን በማሳመርና ገንዘብን በአግባቡ በመያዝ ጎበዝ ስለሆኑ። ቪርጎ፣ ለጥቃቅን ነገሮች ትኩረት የሚሰጡ ናቸው። የሚስማማቸው ስራ ሳይንሳዊ ምርምር፣ አካውንቲንግ፣ ኤዲቲንግ እና የጤና ባለሙያ። ለምን? ስህተትን ቶሎ የመለየትና ስርዓት የማስያዝ ብቃት ስላላቸው። ካፕሪኮርን፣ እጅግ በጣም ታታሪና ታላቅ ግብ ያላቸው ናቸው። የሚስማማቸው ስራ የድርጅት ስራ አስኪያጅ፣ አርክቴክት፣ ሪል ስቴት እና ፖለቲካ። ለምን? ደረጃ በደረጃ ተጉዘው ወደ ላይ ለመውጣት የሚያስችል ትዕግስት አላቸው። ሶስተኛ፣ የነፋስ ኮከቦች ጄሚናይ። መረጃ ሰብሳቢና ፈጣን አእምሮ ያላቸው ናቸው። የሚስማማቸው ስራ ጋዜጠኝነት፣ ሽያጭ፣ ማስታወቂያና ትርጉም። ለምን? በንግግር ሰውን የመማረክና መረጃን የመቀያየር ችሎታቸው ልዩ በመሆኑ። ሊብራ፣ ፍትህና ውበትን የሚወዱ ናቸው። የሚስማማቸው ስራ ዳኝነት ወይም ላው፣ አማካሪ፣ ጥበብና ዲፕሎማሲ። ለምን? በሰዎች መካከል ስምምነትን ለመፍጠር ብቃት ስላላቸው። አኳሪየስ፣ ለየት ያለ ሐሳብ ያላቸውና ለሰው ልጅ አሳቢ ናቸው። የሚስማማቸው ስራ ሶፍትዌር ኢንጂነሪንግ፣ የፈጠራ ስራ፣ ሳይንስና በጎ አድራጎት። ለምን? የወደፊቱን ማየት የሚችሉና አዳዲስ ቴክኖሎጂዎችን የሚወዱ በመሆናቸው። አራተኛ፣ የውሃ ኮከቦች ካንሰር። ተንከባካቢና ስሜታዊ ናቸው። የሚስማማቸው ስራ ነርስነት፣ ስነ ልቦና፣ ማህበራዊ አገልግሎትና ሆቴል ማኔጅመንት። ለምን? ሰውን የመርዳትና የመንከባከብ ከፍተኛ ፍላጎት ስላላቸው። ስኮርፒዮ፣ ሚስጥር አዋቂና ጥልቅ ተመራማሪ። የሚስማማቸው ስራ መርማሪ ወይም ዲቴክቲቭ፣ ሳይኮቴራፒስት፣ የቀዶ ጥገና ሐኪምና የሳይበር ደህንነት። ለምን? ድብቅ ሚስጥሮችን ፈልፍሎ የማውጣት ኃይል ስላላቸው። ፒስስ፣ በምናብ የሚኖሩና እጅግ አዛኝ ናቸው።
የሚስማማቸው ስራ ስነ ጥበብ፣ ሙዚቃ ወይም ስዕል፣ መንፈሳዊ መሪነት፣ ፊልም ስራና ፎቶግራፍ። ለምን? ዓለምን በምናባቸው የማሳመርና ስሜትን የመግለጽ ችሎታቸው ልዩ ስለሆነ። እዚህ ጋር አንድ ምስጢር ልንገራችሁ። ኮከባችሁ የሚመክረው የሥራ መስክ ላይ ባትሆኑ እንኳን በኮከባችሁ ያለው ጥንካሬ አሁን በምትሰሩት ሥራ ላይ በመጠቀም ስኬታማ መሆን ትችላላችሁ። ለምሳሌ ካፕሪኮርን ከሆናችሁና በሽያጭ ሥራ ላይ ካላችሁ የእናንተን ታታሪነት ተጠቅማችሁ የሽያጭ መሪ መሆን ትችላላችሁ። እንግዲህ ለዛሬ ያዘጋጀነው ኮከብና የሥራ መስክ ይህንን ይመስላል። የእርሶ ኮከብ የትኛው ነው? አሁን እየሰሩት ያለው ሥራስ ተስማምቶታል? ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ ቪዲዮ እንመለሳለን። እስከዛው ሰላም ቆዩ።